አብዛኛውን ጊዜ እኛ ተማሪዎች ፈተና ላይ ተመሳሳይ ስህተቶችን እንሰራለን። እነዚህም ስህተቶች ደግሞ ግሬዳችን ላይ በጣም ኔጌቲቭ ኢምፓክት አላቸው። ሰላም እንዴት ናችሁ? በዛሬ ቪዲዮአችን ፈተና ላይ በፍጹም መስራት የሌለብንን 5 ስህተቶች እንመለከታለን። ከዛ በተጨማሪም ለፈተናችሁ የሚጠቅማችሁ አንድ ቦነስ ቲፕ ስለምነግራችሁ ሙሉ ቪዲዮን እዩት። አንድ መልሱን ቀድማችሁ አለማወቅ። እርግጠኛ ነኝ አሁን ምንድን ነው የምታወራው? ጥያቄውን ሳናውቅ እንዴት መልሱን እናውቀዋለን ልትሉኝ ትችላላችሁ። ነገር ግን በምታጠኑበት ጊዜ ምን አይነት ጥያቄ ፈተና ላይ ሊመጣ እንደሚችል ማወቅ አይከብዳችሁም። ለምሳሌ ሎጂክ በምታጠኑበት ጊዜ ስለ አርጊመንትስ ወይም ኢቫሉዌቲንግ አርጊመንትስ እንደሚመጣ እርግጠኛ ሆናችሁ ማወቅ ትችላላችሁ። ስለዚህ ያንን ጥያቄ ለመመለስ እያንዳንዱን ስቴፕ ጻፉ። ሁልጊዜም ደግሞ ስታጠኑ የአንድ ቻፕተር መጀመሪያ ላይ ያለውን ለርኒንግ ኦብጀክቲቭ በደንብ ያቸው፣ አንብባቸው እና አጥናቸው። ይህም ደግሞ 2 ነገሮች እንድታውቁ ይረዳችኋል። 1 የትኛው ርዕስ ጠቃሚ እንደሆነ እንድታውቁ ይረዳችኋል። 2 በነዛ ርዕስ ስር ሊመጣ የሚችል ጥያቄ እንድታውቁ ይረዳችኋል። 2 ክለሳ ለማድረግ እኛ ተማሪዎች አብዛኛውን ጊዜ በጥናት ጊዜያችን ኖት በመያዝ ነው የምናሳልፈው እና ያጠና ነው የሚመስለን፣ ግን አንድ ጥያቄ እንኳን ስንጠየቅ ለመመለስ በጣም ያስቸግረናል። እንደዚህ አይነት ችግር የሚያጋጥማችሁ ከሆነ ማይንድ ማፕ መጠቀም አለብን። ማይንድ ማፕ የተማርነውን ትምህርት ወይም አንድ መረጃ እርስ በርስ በማገናኘት የሚረዳ ምስላዊ መሳሪያ ነው። በአንድ ርዕስ ጀምረን ከሱ ርዕስ ጋር የሚገናኙ የተለያዩ ርዕሶችን እያካተትን መስራት ነው። ማይንድ ማፕ ብዙ ጥቅሞች አሉት። ከነዛ መካከል 1 እቅድ ለማውጣት ይረዳናል። 2 መረጃን ለማደራጀት ወይም ኦርጋናይዝ ለማድረግ ይረዳናል። 3 ውስብስብ መረጃዎችን ወይም ትምህርቶችን በቀላሉ እንድንረዳ ያደርገናል እና 4 የምንማረውን ትምህርት በተለይ ደግሞ ከፈተና በፊት በእይታ ለመያዝ ይረዳናል ማለት ነው። ከፈተና በፊት ደግሞ ማይንድ ማፕ የምንጠቀም ከሆነ በጣም ይጠቅመናል። ምክንያቱም ለፈተና ስናጠና በተቻለን አቅም አብዛኛዎቹን ትምህርቶች በደንብ ማስታወስ መቻል አለብን እና ማይንድ ማፕን የምንጠቀም ከሆነ አእምሯችን የማስታወስ አቅሙ በጣም ይጨምራል። ከዛም በተጨማሪ ራሱ ወደ ፈተና ልንገባ ስንል ብንመለከተው በአጭር ሰዓት ትምህርቱን እንደማስታወስ እንችላለን። 3 ባለፉ ጥያቄዎች ላይ በጊዜ አለመለማመድ። አብዛኛውን ጊዜ ባለፈው ዓመት ጥያቄዎች ላይ ባለቀ ሰዓት ነው የምንለማመደው። ነገር ግን ከማጥናታችን በፊት 1-2 ያለፈው ዓመት ፈተኖችን መስራት አለብን። በቅድሚያ እነሱን ከሰራን በኋላ እናጠናለን። ካጠናን በኋላ ደግሞ ድጋሚ እነዛን ጥያቄዎች መስራት አለብን። እንደዚህ ስናደርግም ምን አይነት ጥያቄዎች ፈተና ላይ እንደሚመጡና አብዛኛውን ጊዜ ፈተና ላይ የማይቀሩ ወይም በተደጋጋሚ የሚመጡ የጥያቄ አይነቶችን እንድናውቅ ይረዳናል። 4 የጊዜ ገደብ አለማስቀመጥ። የፈተና ጊዜ ላይ የፈተና ወረቀቱ ሲሰጣችሁ ወዲያውኑ ስንት ጥያቄ እንዳለውና ምን ያህል ሰዓት እንደተሰጣችሁ በደንብ ማየት አለባችሁ። ይህም ደግሞ ያላችሁን ጊዜ በአግባቡ ተጠቅማችሁ ሙሉን ጥያቄ በተገቢ መልኩ እንድትሰሩ ይረዳችኋል። 5 ፈተናው እንደተሰጣችሁ ጥያቄዎቹን በደንብ አገላብጣችሁ አለማየት። የፈተና ወረቀት በሚሰጣችሁ ጊዜ ጥያቄዎቹን መስራት ከመጀመራችሁ በፊት ስንት ጥያቄ ፈተናው ላይ ያሉትን እያንዳንዱን ጥያቄዎች በደንብ እያገላበጣችሁ ያቸውና ከየትኛው ጥያቄ መጀመር አለብኝ ለምትሉ ተማሪዎች ደግሞ ለዚህ ጥያቄ የምንሰጠው መልስ የሁላችንም የተለያየ የሚሆን ነው። ምክንያቱም አንድ ተማሪ በቅድሚያ ቀላል ጥያቄዎችን ሰርቶ ወደ ከባዱ መሄድ ሊመቸው ይችላል እና ሌላኛውም ደግሞ የዚህ ተቃራኒ ሊሆን ይችላል። እንደኔ በግሌ ሁሉንም ጥያቄዎች አገላብጬ ካየው በኋላ ሾርት አንሰር ካለ በቅድሚያ ሾርት አንሰሩን ነው የምሰራው። ከዛ ወደ መጀመሪያው ጥያቄ ተመልሼ ቦርደር ሰራለሁ። ቦርደር ስላችሁ ፔፐሩ ላይ ባለው 1 2 3 በሚለው ስኩዌንስ ነው። ነገር ግን እንደዛ እየሰራው የሚከብደኝ ካለ ምልክት አድርጌበት እሱን አልፌ ሌላ ጥያቄዎችን ወደ መስራት ነው የሚሄደው። ከዛ ሌሎቹን ጥያቄዎች ሰርቼ ሲጨርስ ወደ ከባዱ ጥያቄ ተመልሼ እሰራለሁ። ይሄ 2 ጥቅም አለው። አንድ ጊዜን በደንብ ያርጎ ይቆጥብልኛል። ስፔሻሊ ደግሞ በፈተና ጊዜ ላይ
2 ብዙም ሳልጨናነቅ ፈተናውን እንድሰራ ያደርገኛል። ቦነስ ቲፕ ያልኳችሁ ደግሞ ፈተናችሁ 1-2 ቀን ሲቀረው ብቻችሁን ለማጥናት ሞክሩ። ከቻላችሁ ፈተና የምትወስዱበት ቦታ ብቻችሁን ለማጥናት ሞክሩ። በአጠቃላይ ፈተና ላይ በፍጹም መስራት የሌለባችሁ ስህተቶች 5 ናቸው። 1 መልሱን ቀድማችሁ አለማወቅ፣ 2 ክለሳ አለማድረግ፣ 3 ባለፈው ዓመት ጥያቄዎች ላይ በጊዜ አለመለማመድ፣ 4 የጊዜ ገደብ አለማስቀመጥ፣ 5 ፈተናው እንደተሰጣችሁ ጥያቄዎቹን በደንብ አገላብጣችሁ አለመሄድ። መቼ ነው ፈተናችሁ? ከስር ኮሜንት አድርጉልኝ። ይህንን ቪዲዮ ላይክ አድርጋችሁ ሰብስክራይብ አድርጉ። የዛሬ ቪዲዮአችን ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰብስክራይበሮቼ በጣም ነው የማመሰግነው። በቀጣይ ቪዲዮ እንገናኝ። ቻው።